ንጹህ መሆን ለፈለገ ሰው ለማወቅ ለፈለገ ሰው ከዛ እንደገና ደግሞ ለመከተል ለፈለገ ሰው ቁርአን አለ አክቹአሊ ሁሉም መንገድ አላህ ዘንድ እንደሚያበቃው ሲያበቃ ግን ፈሪቁን في السعير وفريق በጣም ብዙ የሙሉ ነገሮች አሉ በጣም ከፍተኛ ፍርሃት አለ አላህ فلا تخافوهم وخافوني إن كنتم مؤمنين ሲል ያለው ጦርነት ሜዳ ውስጥ ነው የለፋ እየጣርክ እየወደክ የሞከርክ ነው ወደ አላህ የምትገናኘው የፈለኩትን የምቀጣበት ቅጣቴ ነው ነገር ግን ወራህመቲ ያ ሙሐመድ አዲስ ነገር የለም ይሄዳል ያ ሙሐመድ ብትከናነብ አይሻልህም እንደው ዞር ብትል አይሻልህም በጣም ምቹ በሆነ ዓለም ውስጥ በጣም በተመቻቸ ኢንቫይሮንመንት ውስጥ የምንኖር ግለሰቦችን ሩህ የለም አይደል السلام عليكم ورحمة الله وبركاته بسم الله لا إله سواه الواحد الأحد الفرد الصمد الذي لم يلد ولم يولد ولم يكن له كفوا أحد أشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا وحبيبنا وقرة أعيننا محمد بن عبد الله الصادق الأمين الرسول المبين المبعوث رحمة للعالمين وعلى آله الطاهرين الطيبين وصحابته الغر الميامين ومن تبعهم بإحسان إلى يوم الدين اللهم اكتبنا معهم ومنهم برحمتك يا أرحم الراحمين إعادة إلى الروح بتدبر زوريا يمياورا مدرك لاي مقوم ماغنيت متاجلنو كودائما እንደምለው እዚህ ያሉ ልጆች ስለሚያውቁ ቁርአን ስለማሐፈዝ ስናወራ ሁሌ እላቸዋለሁ والحفظ فضيلة ቁርአን ማሐፈዝ ፈዲላ ነው ولكن التدبر أمر تدبر ግን ትእዛዝ ነው والقراءة الكثور أبزتو مقرات فضيلة والتدبر أمر تدبر ደግሞ ትእዛዝ ነው كتاب أنزلناه إليك مبارك ليدبروا آياته إلى القرآن إيه مصحف أنت زند يتورد مصحف سيهون يتبارك ነው ليدبروا آياته بلا ولا يوردتن አንቀጾች ታስተነትን ዘንዳ ይላል በሰይደት አይሻ ረዲየላሁ عنها ዘንድ አንድ ሰው ያልፋል ወይ እሷ በሱ ዘንድ ታልፋለች لمحالة الحياء بتشانو قالوا يقيركوت እንጂ እሷን ያለፈችው وتسمع رجلا يقرأ قراءة سريعة በጣም ፈጠን ያለ ሲቀራ ተሰማዋለች ما قرأ هذا وما سكت عليك القرامم ዝም አላለምም አለች على كل حال الله سبحانه وتعالى أو من كان ميتا فأحييناه وجعلنا له نورا يمشي به في الناس ሰው በጨለማ ውስጥ እንዳሻው አይጓዝም ዛሬ ሁሉንም ነገሮች ደሊሉን በተቀላላ ከቁርአን ለማውራት ሞክራለሁ على كل حال الله سبحانه وتعالى በህይወት የመኖር እድል ከሰጠን የመኖር ማንነት የሚገለጠው በዚህ መጽሐፍ ውስጥ ነው በተለይ አሁን ባለንበት በጣም ራዲካላይዝድ በሆነ ዓለም ውስጥ ብዙ ነገሮች በሰከንዶች በሚቀየሩበት የህይወት ስርዓት ውስጥ መረጋጋት በጣም በራቀበት ማንነት ውስጥ ፍጹም ሊያረጋጋ የሚችል አንድ መስደር ካለ አንድ መመለሻ ነገር ካለ አላ ወهو القرآن ቁርአን ብቻ ነው ለምንድነው ግን ቁርአን የዚህ መስደር የሆነው የሚለውን ስናወራ አራት ነጥቦችን መሰረት አድርጌ እናገራለሁ ከረሳው ታስታውሱኛላችሁ አንደኛው ቁርአን ራሱ ምንድነው የሚለውን ማወቅ ነው ማን ምን ብሎ ሰየመው ሳይሆን ቁርአን ራሱን አላህ Subhanahu Wa Ta'ala ምን ብሎ እንዲጠራ እድል ሰጥቶታል ያንን መሰረት አድርገን እናወራለን ሁለተኛ ሰዎች ይሄ ሁሉ የቁርአን አንቀጾች ከወረዱ በኋላ ለምንድነው ምንም ያልተሰማን ስለምንድነው ምንም ለውጥ ማሳየት ያልቻል ነው የሚለውን ከዛው ከቁርአን አወራለሁ ከዛው መቀጠል ቁርአን ይሄንን ውጫዊ ገጽታም ሆነ ውስጣዊ ገጽታም የመቀየር አቅም አለው ወይ የሚለውንም በሶስተኛ ደረጃ ለማንሳት ሞክራለሁ ይሄንን የመቀየር አቅም ካለው እንደ አዲስ በቁርአን ለመወለድ
ይቻላል ማለት ነው። ኦኬ ከተቻለ ምን ስናረግ ለመወለድ እድል ይኖረናል? ልብ የነገሮች ሁሉ አውታር ነው። ያ የነገሮች አውታር የሆነው ልብ በሙሉ መሐሉ የአላህ Subhanahu Wa Ta'ala ንግግር ማረፊያ እንዲሆን የተመረጠ ቦታ ነው። አላህ Subhanahu Wa Ta'ala ወለቀድ ዘረእና ሊጀሃነመ ከሲራን ሚነል ጂኒ ወልኢንሲ ካለ በኋላ ከሰው ልጅም ከአጋንንትም ለጀሃነም የሚሆኑትን አብዝተን ፈጥረናል ካለ በኋላ ለምንድነው ሲባል ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዕዩኑን ላ ዩብሲሩነ ቢሃ እነርሱ ልብ አላቸው ግን በልቦናቸው አያስተነትኑም አለ። ልብ የማስተንተን ማዕከል ነው ወይንስ አይደለም የሚለው ቀዲመን በሙፈሲሮቹ ዘንድ ልዩነት የነበረበት አጀንዳ ቢሆንም በዚህ ዘመን ያው የሳይንስ ተጠውር ስላለ የተወሰነ ለመረዳት እድል አለን። በትክክለኛ የሚያስበው ልብ እንጂ አእምሮ አይደለም። አእምሮ ለማሰብ የሚሆኑ የኔትወርክ ዝርጋታዎች ብቻ ነው ያሉት። ኤግዛክትሊ ግን እንዲያስብ የሚያስችሉትን ኢንዛይሞች የሚያመነጨው ልብ ነው። ወለሁም ቁሉቡን ላ የፍቀሁነ ቢሃ አለ አያስተነትኑም አለ። በአረብኛ ቋንቋ ላ የፍቀሁነ ቢሃ የሚለው መስደሩ ፈቂሃ ሊሆን ይችላል፣ ፈቁሃም ሊሆን ይችላል። ፈቂሃ ከሆነ ዓሊመ ወአድረከ ማለት ነው። አወቀ አገኘ፣ አንድን እውነታ አገኘ፣ አንድን እውነታ ለየ እንደማለት ነው። ፈቁሃ ከሆነ ግን ሳረ ፈቂሃን ማለት ነው። እሱ ራሱ አዋቂ ሆነ እንደማለት ነው። አላሁ Subhanahu Wa Ta'ala ለጀሃነም ሰዎችን በዝተው የታዩበት ምክንያት ልቦናቸው እርሱን ለማወቅ የማይጓጉ መሆናቸውን ከተናገረ በኋላ ወለሁም አዕዩኑን ላ ይብሲሩነ ቢሃ አይኖችም አሏቸው በእርግጥ አይመለከቱም እንጂ ወለሁም አዛኑን ላ ይስመዑነ ቢሃ ጆሮም አላቸው አይሰሙም እንጂ ኡላኢከ ከልአንዓሚ አለ እንስሶች ናቸው አለ። የሰው ልጅ ከቁርአን ሂዳያ ውጪ ሲኖር የአላህ ስያሜ እንስሳ ነው፣ ሌላ ስም የለው። በልሁም አضل አለ በል እንዲያውም ከዛ በታች ናቸው፣ ከዛ የከፉ ናቸው። ከዛ ሌላ ስያሜ ልንሰጣቸው አንችልም። ألم يأن للذين آمنوا أن تخشع قلوبهم لذكر الله إلى القرآن لنزا سوچ አልደረሰም እንዴ ልባቸው በአላህ ፍራቻ ለመታደስ እንደ አዲስ ለመኖር እድል የሚፈልጉበት ወቅት አልደረሰም እንዴ ይላል። ብዙዎቻችን ይሄ የቁርአን አንቀጽ መቼ እንደወረደ ላናውቅ እንችላለን። ابن مسعود ግን ምን ይላል መሰላችሁ? ይሄ ቁርአን አንቀጽ የወረደው እስልምናን ከተቀበልን ከ4 ዓመት በኋላ ነው ይላል። It's just 4 years። የቁርአን መልእክቶች እንኳን ወርደው አልተጠናቀቁም። የልቦች ፍራቻና መርበድበድ ለአላህ Subhanahu Wa Ta'ala ቃል መዋደቅ ለአላህ ትእዛዛት ማደር የሚባል ነገር ትርጉም እንዲኖረው 4 ዓመት በቂ ነበር። ይሄ ቁርአን ግን ሺህ ዓመታት ኺጣብ አለው እኛ ዘንድ። የብዙ ሰለፎች፣ የብዙ ሰሃቦች፣ የብዙ ታቢዒዎች፣ የብዙ አትባኡ ታቢዒን ታሪክ ብዙ ሰምተናል። ቁርአኑን ደጋግመን ቀርተነዋል። ምናልባት እድሜው እዚህ ውስጥ 25 30 የሞላ ሰው ካለ እኛ ስላረጀን ነው። 25 30 የሞላ ሰው ካለ ነው አይደል? ነው አይደል? 25 30 ሰው የሞላ ካለ ሜቢ 100 ጊዜ 200 ጊዜ ቁርአኑን አንብቦታል። ግን አላህ አለም የእኒ للذين آمنوا أن تخشع قلوبهم لذكر الله ያለው ከ4 ዓመት በኋላ ልብ በዚህ ልክ አላህ እንዲፈራ ከ4 ዓመት በኋላ ከተናገረ ቁርአንም በጣም ብዙ ሰዎችን ልባቸው ባለማስተንተኑ ምክንያት ለጀሃነም ማገዶ እንዲሆኑ እንደፈጠራቸው ካወራ አሁን ያለንበትን ህይወት ትንሽ መለስ ብለን ማየት አስፈላጊ ነው። አሁን ያለንበት ህይወት ደግሞ በብዙ ማይልሶች ከአላህ Subhanahu Wa Ta'ala ያራቅንበት የቁርአኑን ኺጣብ መልሰን ለመገናኘት የተሆነበት ጊዜ ነው። በትክክል ومن عرض عن ذكري فإن له معيشة ضنكا ونحشره يوم القيامة أعمى ከናንተ መካከል ومن عرض عن ذكري ካለ እኔን ከማስታወስ ገሸሽ ያለ ሰው ካለ فإن له معيشة ضنكا በጣም ጠባብ ህይወት እናኖራለን አለ አላህ። አደንኩ في اللغة العرب بعربوች ቋንቋ ضنك ማለት ምን ማለት መሰላችሁ?
ما لا يصع للصدر أن تشتبك ማለት ነው። በሁለት ምንድነው በአማርኛው ማለት ነው? በሁለት ትከሻዎች መካከል ልብ ሊቀመጥ የማይመችበት ጥበት ማለት ነው። ላይ ተሰወራለ። እውነት ነው። ልቦች የአላህ Subhanahu Wa Ta'ala ፍራቻ ነው ብለው የሚቆጥሩበት ወንጀልን ወንጀል ነው ብለው የሚያስቡበት ማንነት ላይ አይደሉም። ነፍሶቻችን በብዙ ጩኸቶች በርግገዋል። በዝምታችንም ወቅት ባዶ ነን። ወንጀልን ወንጀል ነው ብለን የምናይበት አእምሯችን በጣም አንሷል። መልካም ስራ ላይ ለመቃረብ የምንሄድበት ልባችንም ጠቧል። በዛ ከንተን ማለት it's like an existential fatigue ነው ያለነው። ለመኖር በሚደረግ ድካም ውስጥ ነው ያለነው። ህይወትን ለመቀጠል በሚደረግ ድካም ውስጥ ነው ያለነው። በዙሪያችን ያለው everything is fine አይደል? ወንበሩ ያምራል አያምርም? በጣም እኮ ያምራል። ልብሶቻችን ያምራሉ፣ መልካችን ያምራል። በብዙ ቴክኖሎጂዎች በሚያምር ዲስፕሌይ ብዙ መልእክቶች ይተላለፋሉ። የሚደብር ነገር እዚህ ውስጥ አውጡ ምናምን ብላችሁ አታውጡም። everything is fine but nothing means anything። ግን ምንም ትርጉም ይሰጥ ነገር የለም። ቁርአን ይሄንን ለመቀየር ይችላል ወይ? since we are in pain በከፍተኛ ህመም ውስጥ በከፍተኛ ጫጫታ ውስጥ ጫጫታው ደግሞ በዝምታ ለመራቅ ባሰቡ ሰዎች መካከል ደግሞ ባለ ባዶነት ውስጥ እየተኖረ ከሆነ ይሄን ቁርአን መመለስ ይችላል? አዎ መመለስ ይችላል። الله من على لقد من الله على المؤمنين إذ بعث فيهم رسولا من أنفسهم يتلو عليهم آياته ويزكيهم ويعلمهم الكتاب والحكمة وإن كانوا من قبل لفي ضلال مبين. برقتك ولتاني والكتاب على الله. لقد من الله على المؤمنين يوالكوت دمو امننا البالاچو سوچ نو الم يعني للذين امنوا لتبالاچو سوچ نو ولتا يالكوت لقد من الله على المؤمنين لنانت نو ولتا يالكوت بعث فيهم رسولا من انفسهم ሰው ነው ብላችሁ የምታውቁትን ምሳሌው በጣም የገራ የሆነ ብዙ ብትከተሉት ማትረቁትን አይነት ግለሰብ ከናንተ መካከል ልክ ያለው قد بعث رسولا من انفسهم ምን ያረጋል ይሄ ሰው? ከሰማይ የወረደውን የሆነውን መጽሐፍ ያነባል። ትሉ عليهم كده ويعلمهم كتم بالملك سياورة متاجتال التلو في اللغة العرب خطة بخطة مكتاتل مالتنا والنبي يتلوه والصحابة يتبعونه مالتنا يا الله ملك تنيا يكرالو أصحاب رسول الله يكتلالو مالتنا بزا ما بقات اللبتم because يسولج من أناثر صلاص من عناصر ثلاث يتكونوا يسولج روح له አካሉ ሊከተል ይችላል። ጣዓ ምንም ችግር የለበትም አካሉ ኦኬ። ምግብ ካገኘ መልካም ነገር ካየ ምክንያት ካገኘ ምናምን እጅስ የሚፈልገው የሆነ ሪዝን ነው ኦኬ ለማድረግ ትእዛዝ ነው የሚፈልገው። የአእምሮ ትእዛዝ ካለ ማድረግ ይችላል፣ ምንም ችግር የለውም። እማ ሩህ የምትባል ነገር አለች፣ አእምሮ የሚባል ነገር አለ። እነሱ ግን አእምሮ ለኢድራኩ እውቀት ይፈልጋል፣ ካላወቀ አይከተልም። ወሩሁ መንጻት ትፈልጋለች፣ ካልነጻች ዕውቀት አትቀበልም። ያልተቀበለ አእምሮ ትእዛዝ አያስተላልፍም፣ ካልተላለፈ ጅስም አይከተልም። እነዚህ አናሲሮች አንድ ላይ የሚለኩት በሶስት ነገር ነው። የአላህ መልእክተኛ የትሉ عليهم ويعلمهم الكتاب والحكمة ويزكيهم መኖር አለበት። ስለዚህ والكتاب كتاب تزكية ንጹህ መሆን ለፈለገ ሰው፣ ለማወቅ ለፈለገ ሰው፣ ከዛ እንደገና ደግሞ ለመከተል ለፈለገ ሰው ቁርአን አለ። በጣም ምቹ በሆነ ዓለም ውስጥ በጣም በተመቻቸ ኢንቫይሮንመንት ውስጥ የምንኖር ግለሰቦችን ሩህ የለም አይደል? ሩህ የለም። ምናልባት ከቀደመው ዘመን የበለጠ كثير فيكم فقهاء وخطباء እንዳሉ ኢብኑ መስዑድ ከናንተ መካከል ያው ያወራው አይደል? ተናጋሪ ያለ የሚያስረዳ በጣም ብዙ አለ። روح له القرآن كتاب روحي الله من هذا وكذلك
أوحينا إليك روحا من أمرنا إيه روح يسفلقال إيه هوت يسفلقال أهم ባለንበት በጣም ግራ በተጋባ ማንነት ውስጥ ኢሞሽናሊ ዲስተርብ የተደረግንበት ብቻ እኮ አይደለም you know emote icons right we have so many emote icons but we don't have emotions ዋትስአፖቻችሁ ምናምን ተመልክታችሁታል ጽሁፍ ጽፋችሁለት የላቭ ምልክት የሳቅ ሪአክት የሳቅ እኮ ላይሆን ይችላል right life is like that አሁን እንደዛ ነው የሆነው it's full of emote icons but there is no emotions there is no true emotion الله من عليه وكذلك أوحينا إليك روحا من أمرنا كنيا يهونون هيوت لكان على الله قرآن هيوتنا هيوت مهونو أهم بعدين بزمن يتكلم أو قرآن يالون يرلم يالكوت ما كنت تدري من الكتاب مصحف من دون التوك ماله أوكي ما كنت تدري من الكتاب يالون الكتاب بصيغة الاسم يمتاو باسم يمتاو ما كنت تدري من الكتاب سلاله كتاب مفرد هونو قرآن وسط انديت نتجلسوا بلن بناي كتاب مبين كتاب نور وهداية كتاب نور كتاب هداية كتاب مبين كتاب إبانة وكتاب ذكر نمتا ما كنت تدري ما الكتاب هداية التوقع there is no light وليت عندما تيرا التوقع من قدو قراقب تعال yes ووجدك ضالا فهدى من قد طفتوها قنينا هلاتشو يا الله ملكتنيان قراقبتوها የምታየው ነገር በጣም ዲስተርብ አድርጓል እሳቸው የረበሻቸው የአረቢያ ምናምን ጣውታዊያን ሀያት ነው እኛ እኮ ላይፋችን ራሱ ኦሬዲ ዲስተርብድ ነው የምንኖረው ማንነት ራሱ ዲስተርብድ ነው እንዴ ብዬ ትራንኩሊቲ ምናምን እኮ አይደለም እናወራው አሁን we are not talking about ሰኪና ስለ ሰኪና ምናምን እኮ አይደለም ሰኪና በጣም ሩቅ ኮንሰፕት ሆኗል ራይት መቀመጥ እኮ ነው ያልቻልነው መቀመጥ okay just to sit down for 10 minutes አንዱ ዳጂ ቅድም ጅማ ነበርኩና ምን አለ ያወራኝ ኤምባሲ ገባንና ለ4 ሰዓት ሞባይላችንን ነጠቁናል እና ሞባይል ይዞ መግባት አይቻልም ማለት እና ለኢንተርቪው ለምናምን ስለነበር ሁላችንም አንድ ላይ ነው የገባነው ወረፋ እየጠበቀን ነው መንገባል እና ስማቸውን ስለማታውቋቸው ነው ማልነግራችሁ እና አንዱ እንደዚህ ይላል after 10 minutes ተያየርና ተሳሳቀን አለ መርቃት አይቻልም ما كنت تدري ما الكتاب على كل حال هدايه የለም ኑር የለም ذكر የለም ሙቢን አይደለም የተገለጠ መንገድ የለም ሁሉ ሙሸዋህ ነው بكل التشائب الدنيا تمولتوال ما كنت تدري ما الكتاب ولا الإيمان ይሄንን እኮ ስትሬንጅ የሆነ ሐሳብ ስትሬንጅ የሆነ አይዲዮሎጂ ስትሬንጅ የሆነ ዓለም ልትቆጣጠረው አልቻልክም ቅድም ቢን መልክ ሰምታችሁታል ምን አለ ربنا آتينا من لدنك رحمة ያስፈልገው እኮ ስትሬንጅ ስለሆነ ነው ወርልዱ ስላልገባን ነው እኛ ወርልዱ ከአቅማችን በላይ ስለሆነና ልንቆጣጠረው ስላልቻልን من لدنك رحمة ነው የምንፈልገው ربنا آتينا في الدنيا حسنة ብቻ አይደለም من لدنك رحمة ነው እውነቱን እኮ ነው አላህም ያለው ما كنت تدري ما الكتاب ولا الإيمان ኢማንም እኮ አታውቅም ይሄን የምናልፈው በኢማን ነበር ገብቷል በኢማን እኮ ነው በኢማን ነው ነብይ ሙሳ አለይሂ ሰላም እኮ ሄዱና በቃ ባህር ደረሱ የሆነ ሙቪ ያየክ ኢንድ ኦፍ ዘ ሙቪ እንደማለት እኮ ነው ጥቁር መጋረጃ ምናምን ተዘጋ ማለት ነው right that's it ምን አሉ ከላ إن معي ربي سيهدين خلاص قيت هاي كني قارنو يمران زوات جنك اللهم عليه يون انت زي اللي هاو يجالو من دنوسو يعني سيطيقوا عصايا اتوكوا عليها واحش بها على غنمي ولي فيها مآرب اخرى قالوا بدل استي ما تادرقوا قالوا ما تتكفل كالطود عظيم قومه وذاك ايمان ما كنت تدري ما الكتاب ولا الايمان ايمان ما تاكم نبر وهذا ايمان
በዚህ ስትሬንጅ ወርልድ ውስጥ بكل فخر وشهامة እንድትኖር የሚያደርግ ኢማን ነው። ነብይ ሙሳ ጌታዬ ሆይ እኔ ምላስ ምናምን የለኝምና ተብተብ ያልኩ ስለሆንኩ ስናገር እንዲደርስ ሃሩን አብረህ አምጣሉ። ሃሩን أخي أشدد به أزري وأشركه في أمري كي نسبحك كثيرا ونذكرك كثيرا በጣም እንድናወሳ በጣም እንድናጠራህ ምናምን Okay, that's good. ግን ኢማን ብርሃን ኢላሂ ነው። ለዛ ነው አላህ ህይወት ነው አለ። ما كنت تدري ما الكتاب ولا الإيمان. ይሄ ህይወት ከኖርህ በኋላ ደግሞ መንቀሳቀስ አለብህ። ሩህ ብቻ አይደለም። ይሄንን ህይወት ነው ያለውን መጽሐፍ ولكن جعلناه نورا ከዛ ደግሞ ብርሃን አደረግነው። ብርሃኑ ግን የሁሉም አይደለም። ነህዲ ቢሂ መነሻ የፈለግናቸውን ሰዎች ብቻ ነው መርጠን የምንመራቸው። ለምን? ብዙ አይነት ሩህ አለ። መነሻው ምን ኢባዲና ባሪያንም ካለ መካከል መርጦ አላህ የሻውን ይማራል። ወዴት? ወደ አላህ መንገድ። ለምን? ያንተ ሚና ወኢነከ ለተህዲ ኢላ ሲራጢን ሙስተቂም አንተ የምትመራው ወደ ቀጥተኛው መንገድ ነው። ያ መንገድ ብሎ ማለት ሲራጢላሂ الذي አለ። ለምን ቀጥተኛው መንገድ እንፈልገዋለን? አሁን ይሄ ኪታብ አለ፣ ይሄ ኢማን አለ፣ ብርሃን ነው። ይሄ መጽሐፍ መንገዱን ሊመራ ነው። የተመረጡ ባሮች ተሰጣቸው። ከተሰጠን በኋላ ይሄ መጽሐፍ ለቀጥተኛው መንገድ እንዲያመላክት ነው ብርሃን የሆነው። ቀጥተኛው መንገድ አገኘን። ቀጥተኛው መንገድ ለምን ይጠቅመናል? እዚ ጀስት ሮድ የሆነ አንድ መንገድ ነው፣ አንድ ጉዞ ነው። ኦኬ እንደዛ እኮ ነው የወሰድነው። ለምን መሰላችሁ ይሄን ማነሳው? እስልምናን የወሰድነው በብዙ ቢፊዎች ውስጥ ባለ ምን ነው በአንድ ሰርግ ውስጥ ባለ በጣም ብዙ ምግቦች በተደረዱበት ቡፌ ውስጥ አንዱ ምርጥ ምግብ ነው። ሰይድ ክትፎ ነው። ኦር ምንድነው ምርጥ ምግብ በሉት። ኤቭሪዋን ሄዶ ሊያነሳው የሚችለው አንድ ቡፌ ነው። ኦኬ ጥሩ ነገር ነው። ሁሉም ሰው ስለሚሄድ ሁሉም ሰው ስለሚያጓጓ ጥሩ አይደለም። ከዛ ግን ሌሎች ቡፌዎች አሉ በተጓዳኝ የምትወስዳቸው እንደ ማቆያ ክኒን የምትወስዳቸው ሌሎች ቡፌዎች አሉ። ራይት አይዲዮሎጂ ኦፍ ኒዮ ሊበራሊዝም፣ ሴኩላሪዝም፣ ፌሚኒዝም ምናምን አብሽር ችግር የለም። ከዚህም ትንሽ ጠቀስ ብናደርግ ቁርአን አያውቅም እንደዛ አይነት ነገር አያውቅም። አላህ ምን አለ? ኢላ ሲራጢን ሙስተቂሚን አለ። አንድ ሲራጥ ነው ያለው። ይሄ ሲራጥ ደግሞ አለ እኔ አይደለም ያልኩት ቁርአን ያለው ሲራጢላሂ الذي له ما في السماوات وما في الارض። ያ መንገድ ሰማያትም የያዙት ምድርም የያዘው ነገር በሙሉ ነው አለ። አንድ መንገድ ብቻ ነው ወዳጄ። በቁርአን መንገድ ውስጥ ብዙ ቡፌ የለም፣ ብዙ ቡፌ የለም። ወጀዛሁ الله خيرا الف جزاء جزاه الله خيرا الف جزاء وخير جزاء من امه محمد ሰይድ ቁጥብ እንዳለ ታውቃላችሁ። ما سوى هذا هدى ما سوى هذا الهدى وهذا الصراط كذي صراط كذي هدى ውጭ ያለ ولو كان هدى جاهليا ولو كان هدى جاهليا ونحن نقترب الى الجاهليه بصيغه المفرد نقول له هل لك من حكمه ما تدلنا به الى الله ناخذك የሆነ ጥበብ አለ ወይ የምንወስድብህ እና በእኛ መነጽር አይተነው በእኛ መነጽር ኦኬ በእኛ መነጽር አይተነው የምንፈርድብህ ከዛ በኋላ ትክክል ነህ ትክክል አይደለም የምንልህ። the problem ቁርአን አለ በጣም ቢዩቲፉል ነው። በየጊዜው ነው የምንቀራው። አንዳንዴ ብዙ እናለቅስበታለን፣ ብዙ ለሰዎች እንናገርበታለን፣ ብዙ ለሂዳያ መንገድ እንዲሆን እናብራራዋለን። at the same time we have so many ideological books ወስደን በጣም ተዓጅብ የምናደርግባቸው ተዓጅብ ብቻ አድርገን አናቆምም። ወስደናቸው ለዚህ የቁርአናዊ መረጃ ምን ሰካባቸው ቻርጅ የምናደርግበት እንደዛ አይችልም። ቁርአን አይቀበልም። ሙሳ አለይሂ ሰላም ተወለዱ፣ ባህር ላይ ተጣሉ። የባህሩ ውሃ ይዟቸው ሊሄድ ይመቻል።
በባህሩ ሾር ላይ ያሉ አላሁ ሱብሓነሁ ወተዓላ በዚህ ባህር ሾር ውስጥ የምታገኛቸው ማን አለች? ምራቱ ፍርዓውን ወስዳ ምን ልታደርግ ነው? ልታኖራቸው መጥባት ስላለባቸው የሚያጠባ ሴት ሲፈለግ አላሁ ሱብሓነሁ ወተዓላ ምን እንዳለ ታውቃላችሁ? ወሐረምና ዐለይሂ አልመራዲዐ very beautiful አንቀጽ ነው። ወሐረምና ዐለይሂ አልመራዲዐ ማለት ከዚህ የቁርአን ከዚህ ኢላሂ ረባኒ ከሆነ ምንጭ ውጪ እንዳይጠባ ከለከል ነው ማለት ነው። ከቁርአን ጋራ ሌላ ጥብ የለም። አላህ ምን እንዳለ ታውቃላችሁ? ኦኬ መንገድ አለ ብላችሁ የምታስቡ ከሆነና ሲራጥ ኢላሂ الذي له ما في السماوات وما في الارض በሙሉ የተጠቀለለው አልበቃኝም ብላችሁ በብዙ ሲራጥ የምትሄዱ ከሆነ አክቹዋሊ ያለ አላህ አላ ኢላ الله تسير الامور አክቹዋሊ ሁሉም መንገድ አላህ ዘንድ እንደሚያበቃው ሲያበቃ ግን ፈሪቁን في السعير وفريق ብሎ ነው የሚያበቃው። ያኒ ምርጫ የለም። ራይት ነው ምርጫ አለ። አንድ መንገድ ብቻ የመከተል ምርጫ አለ። በብዙ መንገዶች ጠብቶ ሄዶ for this አሁን ኑር ነው ሩህ ነው ህይወት ነው ምናምን አለንና we are in pain. we need a kind of healing አይደል? የሆነ መታከም ያስፈልገናል አይደል? ቁርአን ራሱ ሲጠራ እኔ ሽፋ ነኝ። ሰዎቹ መጡና ወለው ጀዐልናሁ ቁርአን አጀሚይን እንደው በሌላ ቋንቋ በእንግሊዘኛ በመናምን አሁን በእንግሊዘኛ ነው ቁርአን እየተቀራ ያለው። ቁርአን በአረብኛ ነው የሚቀራው። ወለው ነው በእንግሊዘኛ እየተቀራ ነው የተቸገረው። ወለው ጀዐልናሁ ቁርአን አጀሚይን አጀሚ የሆነ ቁርአን ብናደርገው ኖሮ አለ አላህ ለቃሉ ለውላ ፉሲለት አያቱ አጀሚዩን ወዐረቢ አንቀጾቹ ቢብራሩ ኖር ይሄ አጀም ነው ይሄ አረብ ነው ምናምን ብለን ይሉ ነበር አለ። እንደምንለው እኮ ነው ራይት had it been said like this በጣም እኮ አይደል would have been very poetic very beautiful right በብዙ የህይወት ሸራኢቦች ውስጥ የተወሰዱ ሐሳቦች በብዙ የህይወት ሸራኢቦች ውስጥ የተወሰዱ ሐሳቦች በሙሉ ተጠቅልለው እንዲህ ቢሆን አስብለውናል ራይት። የሆነ ሰው መጥቶ አላህ እኮ እንዲህ አለ ሲልክ አክቹዋሊ ምን ለማለት ፈልጎ መሰለ ምናምን አይ አኺ ምን ለማለት አይዳ ቀደ الله ورسوله امرا ان يكون لهم الخيره من امرهم ነው አላህ አለ መልእክተኛው አሉ ለአንድ ሙእሚን ሌላ ምርጫ የለውም። ዛከል ኢማን ያ ነው በቃ we don't need your በጣም ሶፊስቲኬትድ ትንተና የገባህን ምናምን እንድታስረዳ አላህ አለ በቃ ስዲቅ ማለት ያ ነው ሳሊህ ማለት ያ ነው አቢድ ማለት ያ ነው ምናምን ማለት خلاص ከዛ ውጪ የለም። አላህ ወለው ጀዐልናሁ ቁርአን አጀሚይን ካለ በኋላ ምን አለ? ቁል ቢለክም በላቸው አለ ያ ቁርአን ብሎ ማለት هو للذين آمنوا አሁን ላመኑ ሰዎች ነው ለኛ ነው ለሌላ ሰው አይደለም። ይሄ ቋንቋ እኮ ለሌላ ሰው ቢሆንማ ጥሩ ነበር። ቁል هو للذين آمنوا ላመኑ ሰዎች ሁደን ቀጥተኛው ቀናቸው መንገድ ነው። ወሺፋኡን የታመሙ ከሆነ አካል እሱ ነው። ኦኬ ያላመኑ ሰዎችስ ምንድነው? አላህ ዝም አላለም እኮ ምን አለ? ወለዚነ ላ ዩእሚኑን እነዛ ያላመኑ ሰዎች ግን ያዳኒ መቅሩን ጆሮአቸው ታትመውበታል። وهو عليهم أعمى دو الله ሲናገር እኮ በጣም ከባድ ነው። وهو عليهم أعمى they can look at it ግን they are blind to the message أولئك ينادون من مكان بعيد በጣም ከሩቅ ዲስታንስ እንደምትጠራው ሰው ነው። ምን ብለህ ነበሩ አልሰማውም ምናምን እንደሚል ሰው ነው። أولئك عليهم أعمى ይሰማል፣ ድምጽ እኮ ይሰማል ነው የሚሰማው፣ ግን ስሙም ይሁን የተናገርከው ነገር አይሰማው። ኦኬ አሁን ያለንበትን
ቶሎ እያልኩ ላውራ እንግዲህ አሁን ያለንበትን ኢሞሽን ሪሼፕ ማድረግ ይችላል ቁርአን አሁን ያለንበትን በጣም with overload of distraction እየኖርን ነው እሱ ሪሼፕ ማድረግ ይችላል እነ ፒስ ኦፍ ትራንኩሊቲ ማምጣት ይችላል ያለብንን መንፈሳዊ ዴፊሲት መሙላት ይችላል ቁርአን አሁን ከምንኖርበት ሸክልያት ነፃ ማውጣት ይችላል አሁን የምንኖርበት ዓለም ፋሽኔትድ ሶል ነው ያለው የሰው ልጅ ሰልፍ ወርዙ ማንነቱ ምናምን የሚለካው በላይኩ በፎሎወር ብዛቱ አይደል በትሬንዱ we like what ምን እንደሆነ ታውቃላችሁ we like walking brands አሁን ያለንበት ቁሳዊ ነምብነስ በጣም ብዙ አኪዩሚሌት እያደረግን በጣም ብዙ እየበለጸግን በጣም ብዙ እያደግን በብዙ ነገር እኮ ነው በእውቀትም በንግግርም በችሎታም በመናምንም በቴክኖሎጂውም በጣም ትንሽ ነው ፊልም እናደርገው ቤቶቻችን በጣም በብዙ ነገር የሞሉ ናቸው ፈሊላሂ አልሐምድ ልቦች ግን ትርጉም የላቸው we are in a busy days you know busy days we all are busy ማሻአላህ በጣም ቋሚ የሆነ ረብሻ ስልኮቻችን ራሳቸው ኖቲፊኬሽናቸው ፍጥነቱ በጣም full of notifications are scrolling life very scrolling life ይችላል ቁርአን ይችላል ይሄን ሪዘሬክት ማድረግ ስሙ አሁን የነገርኳችሁ ስለሆነ በሱ እንድትረዱት ያክል ነው አሁን የምንኖርበትን ላይፍ ሪሼፕ ለማድረግ ኢሞሽናችንን ሼፕ ማድረጉ ግን ቁርአን ግዴታ ነው እንዴት ነው ሪሼፕ የሚያደርገው የተወሰኑ ኮምፓሪዝም ብቻ ልስጣችሁ አሁን በዓለም ውስጥ ባለን የትጋት ልክ የዲስትራክሽን ልክ የመውጣት የመውረድ ልክ የመዳህ ልክ የመፈለግ ልክ በፈለግነው ልክ ደግሞ ያለ ማግኘት የማጣት ዓለም ውስጥ እየኖርን ከፍርሃት አልተላቀቅንም በጣም ብዙ የሞሉ ነገሮች አሉ በጣም ከፍተኛ ፍርሃት አለ ቁርአንም ደግሞ እንድንፈራው ይፈልጋል እኮ አይደል እንድንፈራው ይፈልጋል ቁርአን አሁን የምንፈራው ፍርሃት ግን highly scattered ነው ሁሉንም ነገር ነው የምንፈራው ፍርሃታችን በጣም ኮምፕሊትሊ ፓራላይዝ የሚያደርግ ፍርሃት ነው ደግመ እንዳትነሳ የሚያደርግ ነው ሁሉንም ነገር ጭንቀት ውስጥ ነው የሚያስገባብን we fear everything ምንም ነገር በሌለበት ነው የምንፈራው ቁርአን ፍርሃት የሚባለውን ኮንሰፕት ግን ሲቀየረው አንድ ነገር ብቻ ነው እንድትፈራ የሚፈልገው በምድር ላይ ምንም የሚፈራ ነገር የለም ይላል as just a focused fear ነው ያለው ማን ነው የሚፈራው ማን ነው አላህ ብቻ ነው አላህ فلا تخافوهم وخافوني إن كنتم مؤمنين ሲል ያለው ጦርነት ሜዳ ውስጥ ነው አትይኝ ባክ إن كنتم مؤمنين ያመናችሁ ሰዎች ከሆናችሁ እኔን ብቻ ፍሩኝ ያለው ጦርነት ሜዳ ውስጥ ነው መፍራት ግዴታ በሆነበት ቦታ ላይ እንኳን فلا تخافوهم على الله ቁርአን ኢሞሽን ሪሼፕ ሲያደርግ በዚህ መልኩ ነው ሼፕ የሚያደርገው በተስፋ የተሞላ ነው ሁሉም ነገር አይደል ማስታወቂያዎች ናቸው ዓለም በሙሉ ማስታወቂያ አብሽር እንዲያደረገ እንዲያለው እየሰራ እንዲያለው ሞክር ታገኛለህ ውጣ ውረድ ዓለም በሙሉ አንተ ነው የይቻላል መድረክ ነው ኦኬ ተስፋ ብዙ ተስፋ ነው ያለው ብዙ ተስፋ የዓለም ተስፋ ግን ፍራጃይል ነው إنك كادح إلى ربك كدحا فملاقيه ነው የዓለም ስርዓት የለፋ እየጣርክ እየወደክ የሞከርክ ነው ወደ አላህ የምትገናኘው ብራዘርስ እህቶች
modern fear that we are, the modern hope that እየተሰጠን ያለው too fragile. It's too fragile. የያዛችሁትን በዛ ቀቢጸ ተስፋ ውስጥ ኖራችሁ ያገኛችሁትን እውነታ ቆጥራችሁ እስቲ ሞክሩት። ቤታችሁ ተመለሱና with all those notifications በተሰጡን የተስፋ ማዕበል ውስጥ የያዝነውን ነገር ብቻ ይሁት highly circumstantial ነው። circumstance based ነው። የሆነ ነገር ካልተሟላ አይገኝም። በሰዎች ጋር ባለህ ግንኙነት ስራ ለማግኘት ሄደህ ምናምን ከሰው ጋር ያለ ዝምድና ትውውቅህ ምናምን ራይት ተስፋንም ያለምንም እሱ ነው አይደል? ቀበሌ ስትገባ እንትና አለ አብሽር አውቀዋለሁ ትላለህ። መሬት አስተዳደር ስትገባ እንትና አለ አውቀዋለሁ በሱ በኩል እናስፈጽማለን ትላለህ። የቁርአን ተስፋ አንሸከበል ነው፣ አይነቃነቅም። አላህ Subhanahu Wa Ta'ala የሰጠው destined promise ነው፣ ፍጹም ቃል ኪዳን ነው። አላህ ምን አለ? قال عذابي أصيب به من أشاء የፈለኩትን የምቀጣበት ቅጣቴ ነው። ነገር ግን ወራህመቲ ዝነቴ ግን ወሲዓት ኩል ሸይ that's a destined promise. ورحمتي وسعت كل شيء. نبئ عبادي أني أنا الغفور الرحيم. بأمس توكيدنا الله يرى أني أنا الغفور الرحيم. destined promise. ጭንቀት አለ፣ ድካም አለ፣ መውጣት መውረድ አለ፣ ተስፋ መቁረጥ አለ፣ ምናምን ልፋት አለ፣ ህመም አለ። ራይት ለዓለም የምናደርገው ህመም ሰባሪ ነው። ለምን እኔም ብቻ የሚያስብል ነው፣ ለብቻ የሚገነጥል ነው። ዋይ ሚ ምን እኔ ብቻ ይሁሉ ለምን ለፋውለት የሚያስብል ነው። it's too meaningless. የቁርአን ግሪፍ ግን የቁርአን ጸጸት ግን አስጂ ነው። it's completely purifying. الله إن مع الأسر يسرا على رب كبسو مكراج إنك تبغى على قرنة على don't worry كله نقريك أيرال إن مع الأسر يسرا والضحى والليل إذا سجى ما ودعك ربك وما قلى. يا الله ملك تنياس الدستور بمولو وحي تقارطو قد آمين ميالاتشو درتو النفتو باتشو أبو جهلم يلم طوات ميمتانا في سبيعة الضحى محمد وري طفا يلم يهدال. يا محمد عديس نقر يلم يهدال. يا محمد بتكنا نبا يشالهم اندو زور بتلا يشالهم. الله من هذا كورات مقوارط بوالا وضحى لاتشو والليل إذا سجى ما ودعك ربك وما قلى. الله يتوك نقا ما عديس كلمة تصفانه. لكن فإن مع الأسر يسرا كالا بوالا قلنا የቁርአን ለቁርአን ውስጥ ያለው የጸጸት ትርጓሜ የድካም ትርጓሜ ለሌላ ስራ የሚያስነሳ ነው የሚያነሳሳ እስናት ሰባሪ አይደለም። አላህ ምን አለ? ኢነ مع العسر يسرا فإذا فرغت انصب. رايت صرت دكمه ስትቀመጥ መልሰ ተነሳ وإلى ربك فارغب. ሁሌ ለጌታ ጓጊ ይሁን፣ ሁሌ ፈላጊ ይሁን፣ ሁሌ አመልካች ይሁን። وإلى ربك فارغب. الله من አለ? الله نزل أحسن الحديث. this beautiful narration ያለበትን ወሬ ከሰማይ አወረደ። ኪታብን ሙተሻቢሃን ብዙ ተመሳሳይ ነገሮች አሉበት። ሙተሻቢ የሆነበት ምክንያት ታሪክ ራሱ ነው የሚደግመው፣ አዲስ ነገር የለውም።
ከፊል ሙፈሲሮች ከሚስል ሰይድ ኹጥብ ወዱሃ ወለይል ኢዛ ሰጃ እኮ የመጣበት ምክንያት ለአላህ መልእክተኛ ፈተና አዲስ ስለሆነ ነው ይላል። ከዛ በፊት የነበሩ ፈተናዎች አስሐቦቻቸው ሲታረዱ ሲወገዱ ሲመናም ሲደረጉ የአላህ መልእክተኛ ፈካኑ ይصبرهم ቢ اذا من كان قبلهم ከነሱ በስተፊት በነበሩ ሰዎች አዛ ያበስሯቸው ነበር። አማ የሳቸው አዛ ግን አዲስ ነው። ወህይ ጀምሮ ተቋርጦ አያውቅም። እንደዚህ አይነት ነገር አይታወቅም። አዲስ ሙሲባ ነው። እዚህ አላህ መልስ መስጠት ነበረበት አለ ወዱሃ ወለይል ኢዛ ሰጃ ማ ወደአከ ረቡከ ወማ ቀላ። ላንተ መልስ አላህ ሩቅ አይደለም ማለት ነው። ግን አላሁ ነዘለ አሕሰነ الحديث كتابا متشابها مثانيا تقشعر منه جلود الذين يخشون ربهم. This is መጨረሻ ንግግር። ቁርአን መልሶ አዲስ ህይወት እንዲሰጠን መልሶ እንዲሰማን እንዲያውቀን እንዲያናግረን አንድ ነገር ነው የሚያስፈልገው። تقشعر منه جلود الذين يخشون ربهم በፍርሃት ምክንያት የሚላጥ ቆዳ ያስፈልጋል ቁርአን። ከዛ የቆዳ መገፈፍ ከዛ የቆዳ መላጥ ከዛ ህመም ከዛ ስቃይ በኋላ ነው ቁርአን ثم تلين ያለው። ከዛ በኋላ ነው በጣም ሶፍት ሃይሊ ሪሴፕቲቭ የሆነ ልብ የሚመጣው። ثم تلين جلودهم وقلوبهم الى ذكر الله። ልቦች ወደ አላህ ማስታወስ እንዲመጡ መታመም ነበረባቸው። እንድ የታመምን ስለሆነን አሁን ቁርአን ሊያናገረን ዝግጁ ነው። ግን እውነተኛ ታማሚ ይፈልጋል። ያ ታማሚ በህመሙ ምክንያት የሚመጣው የአላህ ንግግር ጠቅላላ የምር የሚያመው መሆን አለበት። ካላመመ ቁርአን ثم تلين جلودهم وقلوبهم الى ذكر الله አይልም። ከዛ በኋላ የተረጋጋ ልብ ቁርአን አይሰጥም። ጀዛከላሁ